ስድስት ቢዝነስ ጀመር የተሳሳትኳቸውን ስህተቶች ልንገራችሁ። ብዙ ጊዜ ቢዝነሶቻችን ፌል የሚያደርጉት ባለማወቅና በምንሰራቸው ስህተቶች ነው። ቢዝነስ ኦነሮቹ ሰነፍ ሆነው አይደለም፣ ሰዎች ስላልረዷቸው አይደለም። እና ሀበሻ ሊስት ስጀምር የተሳሳትኳቸውን ስህተቶች ሼር አደርጋችኋለሁኝ። እነዚህ ስህተቶቼ ቀድሜ አውቂያቸው ቢሆን ኖሮ ብዬ የምመኛቸውና ሌሎች ሰዎችም ቢማሩበት ብዬ ያሰብኳቸው ናቸው። የመጀመሪያው ሚስቴክ ነምበር 1 ይሄንን በተለይ እኔም በጣም ቻሌንጅ ያደረገኝ ነበረ። ቢዝነሳችንን ማንም አያውቀውምና ቢዝነሳችንን ሰዎች ጋር ካልደረሰ እንዳልተከፈተ ቆጣሩት። ብዙ ጊዜ ምንድነው ብለን የምናስበው ጥሩ እቃ ወይንም ጥሩ ሰርቪስ ይዘን ከመጣን ሰዎች ያውቁታል ብለን ነበር የምናስበውና በጣም ጥሩ ፕሮዳክት ያላቸው በጣም ጥሩ ሰርቪስ የሚሰሩ ሰዎች እስካሁን ድረስ ቻሌንጅ የሚያደርጋቸው አለ። ሰዎች ቢዝነሶቻቸውን ማወቅ ያቃታቸው ተከፍቶ የሚዘጉ ብዙ ቢዝነሶች አሉና የመጀመሪያው ቻሌንጅ ሰዎች እንዲያውቁት ማድረግ ነው። ሰዎች እንዲያውቁት ቢዝነሳችንን እየደጋገምን አሁንም ማሳየት አለብን። ሰዎች በጣም ቢዚ ናቸው እና በጣም ብዙ ዲስትራክሽን አላቸው እና ይሄንን ቢዝነስ ስራይ ብለው የኛን ቢዝነስ ጋር አይመጡም። ግን ምንድነው የምናደርገው? አጌን ኤንድ አጌን ማስታወቂያ መስራት ነው፣ ማስተዋወቅ ነው። ቢዝነሳችንን ለሰዎች እንዲደርስ ማድረግ ነውና ማሳየት ነው። አንዳንድ ቢዝነስ ኦነሮች ቢዝነሳቸውን ከፍተው ብዙ ከስተመር ሰርቪስ ሳይሰሩበት ፕሮዳክትና ሰርቪሳቸው ላይ ብዙ ሳይሰሩ ከስተመር በመሳብ ብቻ ቢዝነሳቸውን የሚያካሂዱ አሉና ሰዎች ቢዝነስ ከፍተው ማስተዋወቅ ሲከብዳቸው አይቻለሁኝና ይሄንን ሶልቭ እንዲያደርግ ነው ሀበሻ ሊስትን የከፈትኩት። እስ በጣም ቀላል ነው። habeshalist.com ብላችሁ ግቡና ቢዝነሳችሁን ሬጂስተር አድርጉ። ኢትዮጵያውያኖች ገብተው እያዩት ነው ያሉት እና እዛ ላይ ገብታችሁ ቢዝነሳችሁን አስተዋውቁ፣ ቪዚብል አድርጉት፣ ሎኬሽናችሁን ግለጹ፣ የት አካባቢ እንዳላችሁ። ኤኒ ሳይድ ኦፍ ዘ ወርልድ ብትሆኑ ገብታችሁ habeshalist.com ቢዝነሶቻችሁንም ወይም ማስታወቂያዎቻችሁን ፖስት አድርጉ በነጻ። ሌላው ደግሞ ዲኤምቪ ኤሪያ ላይ የምትኖሩ ቢዝነስ ኦነሮች ካላችሁ ቴሌግራም ግሩፕ አለን። እዚያ አካባቢ የምንጠቀመው በጣም ታውዘንድስ ኦፍ ሜምበርስ አለን ኦልሬዲ። በነጻ ገብታችሁ እዛ ላይ ቢዝነሳችሁ ማስተዋወቅ ትችላላችሁ ማለት ነው። ነምበር 1 ትልቁ ኮሚኒቲ መገናኛችን ነው እና እዛ ላይ ገብታችሁ ቴሌግራም ግሩፓችን ላይ ገብታችሁ ራሳችሁን አስተዋውቁ። ሁለተኛው ስህተት ደግሞ የሰራሁት ቢዝነሱ ፐርፌክት እስኪሆን ድረስ መጠበቅ ነውና ፐርፌክት ሎጎ፣ ፐርፌክት ዌብሳይት፣ ፐርፌክት ማስታወቂያዎችና ብዙ ገንዘብ እስኪኖር ይሄ ሁሉ ነገር ደግሞ መጠበቅ ሌላ ሚስቴክ ነውና አንዳንድ ጊዜ እኛ ፐርፌክት ነገር ስንጠብቅ ማስታወቂያውን ለመስራት ሌሎች ቢዝነሶች ምንም ሳይዘጋጁ ከኋላ ተነስተው ቢዝነስ ሲሰሩ እናያለንና ቢዝነሶቻችን ፐርፌክት እስኪሆኑ አለመጠበቅ ነውና ባለን ነገር መጀመር ይቻላል። ባለን ነገር ቪዚቢሊቲው ላይ እየሰራን ማሳደግ ይቻላል። አብሮ ከቢዝነሳችን ጋር ማደግ ይችላልና ለቢዝነሳችን ፐርፌክት ታይም መፈለጉ በጣም ጥሩ ኤክስኪውዝ ነውና ይሄንን አቆመን ቢዝነሳችን ዛሬውኑ መጀመር እንችላለን ማለት ነው። ስንጀምር አንድ ያስተዋውቁ መጥፋት አይደለምና በየጊዜው እየደጋገሙ ማውጣት ነው። ሶስተኛው ደግሞ ሚስቴክ ምንድነው? በብዛት ስሞል ቢዝነሶች ስንከፍት የምንሰራው ሚስቴክ ገንዘብ ቻርጅ አለማድረግ ነው። ለምንሰጠው ሰርቪስና ፕሮዳክት ቻርጅ አናደርግምና ዲል እናደርገዋለን ቻርጅ ብናደርግበት ነገር። ይሄ ደግሞ በጣም ትልቅ ቻሌንጅ ነው። በተለይ እኛ ኢትዮጵያውያኖች ላይ ነገሮችን በነጻ መስጠትና በነጻ መቀበልም እንደ ባህል ነገር ነውና ብዙ ጊዜ ቻሌንጅ ያደርገናል። እኔ ራሱ በጣም እዚህ ቢዝነስ ከከፈትኩ በኋላ ቻሌንጅ የሚያደርገኝ ነገር ይሄ ነው እና ይሄንን ትልቅ የሚስቴክ ነው። እኛ ቻርጅ ማድረግ ካልጀመርን ቢዝነሶቻችን ላይ ማስከፈል ካልጀመርን ሪስፔክትም አይኖረንም ለቢዝነሳችንና ሰዎችም በዛው መጠን ነጻ ሰርቪስ ነው የሚመስላቸውና ፔመንት ሜተድ አስተካክለን ቻርጅ ማድረግ መጀመር አለብን ማለት ነው። ይሄ በጣም ትልቅ ቻሌንጅ ነው። ወዲያውኑ መተግበር ያለበት ወዲያውኑ ፕሮዳክትና ሰርቪስ ስንወጣ ማስከፈል መጀመር፣ አለበለዚያ ቢዝነሳችን ቶሎ አይቆምም ማለት ነው ቢዝነሱ በእግሩ እስኪቆም ድረስ ይህንን ነገር በደንብ ፕራክቲስ ማድረግ አለብንና አለበለዚያ እኛ ፍሪ ሰርቪስ እየሰጠን ቢዝነሳችንን ሰፖርት ማድረግ ያቅተናል ማለት ነውና ልንማረው የሚገባው ነገር ምንድነው? ሰዎች አዳዲስ ቢዝነስ ሲከፍቱ ሰፖርት ልናደርጋቸው እንጂ በጣም ቻሌንጅ ልንሆንባቸው አይገባምና እቃዎቻቸውን መግዛት፣ ማገዝ፣ ፕሮዳክቶቻቸውን ማየትና እንደዛ አድርገን ሰፖርት መደራረግ እንችላለን ማለት ነውና እዚህ ዲኤምቪ ኤሪያ ላይ ያላችሁ ቢዝነሶች አሁንም ቴሌግራም ግሩፓችን ላይ ጆይን አድርጉና ቢዝነሶቻችሁን በነጻ አስተዋውቁ።
ሰዎች እንዲያዩት አድርጉ ማለት ነው። አራተኛው ደግሞ ሀበሻ ሊስትን ስጀምር የሰራው ትልቅ የሚስቴክ ምንድነው ሁሉንም ነገር ብቻዬን መስራት ነበርና አንድ ጊዜ ስሞል ቢዝነስ ኦነር ስንሆን አካውንታንት እኛ ነን፣ ማርኬቲንግ እኛ ነን፣ ከስተመር ሰፖርት እኛ ነን እና ከስተመር ሰርቪስ እኛ ነን እና በጣም ብዙ ሪስፖንሲቢሊቲ እንወስዳለን ማለት ነው ለቢዝነሳችን እና ይሄንን እንዴት አድርጎ ሼር ማድረግ እንደምንችል አላቅም ነበር። ይሄንን ቢዝነስ እንጀምር እንዴት አድርገን ከሰዎች ጋር አብሮ መስራት እንዳለብን አላቅም ነበርና የዚህን ጊዜ ቢዝነስ ኦነሮቹ ቀስ በቀስ እየደከማቸው እየከበዳቸው ይመጣልና ቀስ ብሎ ቢዝነሱ ፌድ ያደርጋል ማለት ነውና ከሰዎች ጋር አብረን ለመስራት በጣም ጎበዞች ነን። አብረን ስንበላ አብረን ደግሞ ለመስራት ምን አይነት ስትራቴጂ መጠቀም እንዳለብን ማወቅ አለብን እና እኔም ይሄንን በጣም ቻሌንጅ ሲያደርገኝ ነበረ። ከዛ በኋላ ግን ቀስ እያልኩኝ ራይት ፒፕል አብረውኝ እንዲሰሩ ኢንቫይት ማድረግ ጀመርኩኝ ማለት ነው። ከዛ በኋላ ይሄ በርናውቱ እየቀነሰ ይመጣል። ይሄኛው ሌላው ቢገስት ሚስቴክ አራተኛው ሚስቴክ የሰራሁት ማለት ነው። ሌላኛው ደግሞ አምስተኛው ደግሞ ቢዝነስ ላይ ሚስቴክ የምንሰራው ምንድነው ትራክ አናደርገውም። ቢዝነሳችንን ትራክ አናደርገውም ማለት ቶሎ ቶሎ መገምገም አለብን ቢዝነሳችን ያለበትን ስታተስ እና ለምሳሌ ገቢና ወጫችንን በደንብ መቆጣጠር አለብን። ሰው የትኛውን አድቨርታይዝመንት ነው እያየ የሚመጣውና እዛ ላይ በጣም ቶሎ ቶሎ ትራክ ያደረግን ከቱ ጋር ማርኬቲንጋችን የቱ ጋር እየሰራልን እንደሆነ እያየን እዛ ላይ በደንብ ኢምፕሩቭ ማድረግ ነውና መገምገም በጣም ውድቀታችንም የቱ ጋር እንደሆነ የቱ ነው ኢምፕሩቭ ማድረግ ያለብን የሚለውን ሁሉ ጊዜ መስራት አለብንና መሻሻል ያለበትን ኤሪያ በቀላሉ አይደንቲፋይ ማድረግ እንችላለን ማለት ነው። እና ቢዝነስን ትራክ ለማድረግ ሌላኛው ቻሌንጂንግ ፓርት ነበር ለቢዝነሱ እና ይሄኛው another mistake የሰራ ነው ማለት ነው። ሌላኛው ደግሞ ስሞል ቢዝነሶች የሚሰሩት ትልቁ ሚስቴክ ምንድነው ተስፋ መቁረጥ ነውና ምንድነው ብዙ ጊዜ ሰዎች ቢዝነሳቸውን ያስተዋውቃሉ። አንድ ቀን፣ ሁለት ቀን፣ ሶስት ቀን ያስተዋውቁና ከዛ በኋላ ተስፋ ይቆርጣሉ እና ተስፋ ቆርጠው ፌድ አፕ ያደርጋል ማለት ነው ቢዝነሱ። ይሄ ግን ምን ማለት ነው ልክ እንደ ባንክ አካውንት በሉትና ትንሽ ዲፖዚት እናደርግና ያንን ሳንመነዝረው እንጠፋለን ማለት ነውና ቢዝነሶቻችሁን ማስተዋወቅ ከጀመራችሁ ለማቋረጥ ነው በቃ በዛው ላይ እየቀጠላችሁ አንድ የሆነ ሰዓት ላይ ሞመንተም ይኖረውና ቢዝነሳችሁ በጣም ትልቅ ደረጃ ላይ ይደርሳል ማለት ነው። በየጊዜው ተስፋ ሳንቆርጥ ትንሽ መጨመር አንደኛው ትልቅ ቻሌንጅ ነው እና በጣም ብዙ ቢዝነሶች ይሄንን ተስፋ ቆርጠው ሲወጡ አይቻለሁኝ እና በተለይ ደግሞ እዚህ ቴሌግራም ግሩፓችን ላይ ከጀመርን በኋላ ዲኤምቪ ኤሪያ ላይ ያሉ ቢዝነስ ኦነሮች አንድ ጊዜ ሁለት ጊዜ ያስተዋውቁና ቢዝነሳቸውን ከዛ በኋላ የሉም እና ሰዎች እንኳን ፈልገው እንኳን ስለሚያጧቸው አንዳንድ ጊዜ ወደኛ ነው የሚደውሉላቸው እና እንደዛ ከሚሆን እየደጋገምን ቢዝነሶቻችንን ማውጣት ነውና እየቆየንም ቢሆን ቢዝነሶቻችንን ለዩዘሮች ማድረስ አለብን ማለት ነው። ብዙ ጊዜ ቢዝነሶች ፌል ሲያደርጉ ኦነሩ ስንፍና ኖሮት አይደለም፣ ኦነሩ ችሎታ ስለሌለው አይደለምና እነዚህ ሚስቴኮችን ስላላረምንበት ነው ማለት ነው። እና እዚህ ቪዲዮ ላይ ሀበሻ ሊስትን ስከፍት የነበረኝን ቻሌንጆችና ሚስቴኮችን ሼር ላደርጋችሁ ነው የመጣሁት። ቢዝነስ መስራት ለሚፈልጉ ሰዎች እንደውም ቢዝነስ ለከፈቱ ሰዎች ሼር አድርጉት። አብረን እናድጋለን። ባይ ባይ።